ተመልካቾቻችን እንግዲህ 10,000 ለጎንደር ወንድሞቻችን ወገኖቻችን ሙስሊም ቤተሰቦቻችን ብለን በተነሳ ነው ካምፔን ላይ ለረመዳን ለማድረስ እንግዲህ ጥረት እያደረግን ነው የሚገኘው። በተለያየ መንገድ እኛን እያገዛችሁ እየረዳችሁን ያላችሁት ከልብ እናመሰግናለን። ዛሬ ደግሞ ለየት ያለ ሰርፕራይዝ ነው ይዘንላችሁ የመጣ ነው። ያው ሰበር ዜናም ልንለው እንችላለን። ወንድማችን ኡስታዝ ካሚል ሸምሱ ከአንድ ወንድም ያሰባሰበልን 2400 የሚሆን ቁርአን እንደምትመለከቱት እንግዲህ በቤቱ ድረስ መተን እዚሁ አዲስ አበባ ፉሪ አካባቢ መተን ነው እንግዲህ የተረከብነው። ስላለው አጠቃላይ ሁኔታ ባጭሩ ኡስታዝ ካሚል ሸምሱ የሚለን ነገር ይኖራል ማለት ነው። خير بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ይህ ለጎንደር ሙስሊሞች 10,000 ቁርአን ያስፈልጋል የሚለውን ወንድማችን መሐመድ ንጉስ በላከልን መልእክት መሰረት ፔጅ ላይ ፖስት አደረኩኝ። ወዲያው ለኡስታዝ ራያ አባ መጫ ደውዬ እንዲህ ጥያቄ መጥቶብናል እየተጠየቀ ነው ስለው ወዲያው እሱም ጊዜ ሳይፈጅ ለዚህ ለወንድማችን ደውሎለት 2000 ቁርአን ተዘጋጅተዋል ነገ መታችሁ ነው ብሎን ያው ዛሬ እዛ ነው ያለነው። የወንድማችን የሚገርማችሁ በቅርብ ጊዜ ወደ እስልምና የመጣ ወንድማችን ነው። በዚህ አጋጣሚ አላህ Subhanahu Wa Ta'ala ሂዳያውን ለፈለገው ሰው ይሰጣል። ኸይር ስራውንም የሻውን ሰው ነው የሚያሰራው ማለት ነው። ያገራለታል። ጉዳዩ እስልምና ውስጥ መቆየት ወይ አዲስ መምጣት ጉዳይ አይደለም። እንደመጣ በጣም በርካታ ኸይር ስራዎችን ይሰራ እንደነበረ ኡስታዛችን ወንድማችን ራያ አባ መጫ ይነግረኝ ነበር እና ዛሬ በቤቱ 2400 ቁርአን ይሄው አስረክቦናል። ዋናው ጉዳይኛ ይህ 10,000 የተባለው ብዙ ሆኖ አይደለም። 10,000 ቁርአን በጣም ትንሽ ነች። አንድ ሰው መግዛት የሚችለው ነው። ነገር ግን ሰዎች አጅር እንዲጋሩ ነው ማለት ነው እና ይሄ ወንድማችን በቤቱ ነው ይሄንን መተን እየተረከብን ያለ ነው። ዋናው ጉዳይ ጎንደር ወንድሞቻችን ወንድሞች አሉን። የኛ ጥያቄ የኛ ጉዳይ የሚያሳስባቸው የኛ ህመም የሚያሳምማቸው እኛን ጥያቄ ከጎናችን ቆሞ የሚመልሱት አሉ እንዲሉ እንጂ እቺ 2400 ብዙ ሆነ አይደለም። አሁንም ቢሆን ለጎንደር ወንድሞቻችን በተለያዩ ጊዜያት የሚደርሱባቸው የተለያዩ ጫናዎች አሉ። እነዚህ ጫናዎች በዘላቂነት የሚፈቱበት ሁኔታ ላይም እጅ ለእጅ ተያይዘን ወደሚፈቱበት ሁኔታ መሄድ መቻል አለብን። በዚህ አጋጣሚ ማስተላለፈው መልእክት ነው። ከዚህ በላይ ደግሞ ወገኖቻችን በየትኛውም ቦታ ላይ እኛን ጥሪ ሲያደርጉልን ጥሪያቸውን መድረስ መቻል አለብን። የመብዛት ጉዳይ አይደለም። 10,000 ቁርአን ጠየቁ አይደል? አንድ ቁርአን ስጥ፣ አንድ ቁርአን ስጪ። ስለዚህ አንድ ቁርአን ለአንድ ሰው በጣም ቀላል ነች። ሁላችንም ልብስ ገዝተን እየለበስን ነው ያለነው። ጫማ ምርጥ ጫማ በውድ ብር ገዝተን እየለበስን ነው ያለነው። ምርጥ ልብስ ለምርጥ ምግብ ገዝተን እየበላ እንዴት ነው ለአላህ Subhanahu Wa Ta'ala ቁርአን መግዣ ገንዘብ የምንሰስተው? ልንሰስት አይገባም። ገዝተንም በየትኛውም መልኩም ጨማምረን ለነዚህ ወንድሞቻችን መድረስ አለብን። ይሄን ስናደርግ እነሱ ሞራላቸውን ከፍ እናደርጋለን። አሉልን የሚለው ሞራላቸው ከፍ እንድል ነው ፍላጎታችን። አሁንም ቢሆን አብረናችኋለን። ይሄንን መልእክት የሰማችሁ ወንድሞች እህቶችን ለነዚህ ወንድሞቻችሁ ቶሎ ብላችሁ በአጭር ቀን ውስጥ ይሄንን ጥያቄያቸውን መልሳችሁ ለዚህ ለረመዳን የሚያስፈልጓቸው ማንኛቸውም ነገሮችን ለማገዝ ዝግጁ መሆን መቻል አለብን። ለወገን ጥሪ መልስ የሚሰጥ ወገን ነው። ሌላ ወገን ከሌላ ቦታ የምንጠብቀው የለም። ሌላ አህለል ኸይር ከሌላ ቦታ የምንጠብቅ የለም። ሁላችንም አህለል ኸይር መሆን መቻል አለብን በምንችለው ሁሉ ለማለት ነው። ይሄንን ስጦታ ያበረክትልን ወንድማችንን አላህ Subhanahu Wa Ta'ala የጀነት ቁልፍን አላህ ያስረክበው። አላህ Subhanahu Wa Ta'ala ከነቤተሰቦቹ በጀነት ውስጥ ከሚደሰቱ ሰዎች አላህ ያደርገው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።